ሰበር ዜና በሊባኖስ ዋና ከተማ ቤይሩት ከባድ የአየር ጥቃት ተፈጽሟል። በጥቃቱ ቢያንስ 19 ሰዎች ሞተዋል። በቦታው ምን ተፈጠረ? እስከ መጨረሻ ቪዲዮውን ተከታተሉ። በሊባኖስ ዋና ከተማ ቤይሩት ላይ ከባድ የአየር ጥቃት ተፈጽሟል። ጥቃቱ በከተማው መሃል ያለ የመኖሪያ ሕንፃን ኢላማ አድርጎ መፈጸሙ ተነግሯል። እንደ መረጃዎች ገለጻ ጥቃቱ በአይሸ ባከር ተብሎ በሚጠራ አካባቢ ላይ ተፈጽሟል። ይህ አካባቢ በብዙ ነዋሪዎች የሚኖሩበት የመኖሪያ ክልል ሲሆን ቀድሞ ደህንነቱ የተሻለ ነው ተብሎ ይታሰብ ነበር። ነገር ግን የተፈጸመው ጥቃት በሕንፃው ላይ ከፍተኛ ጉዳት አድርሷል። ብዙ ክፍሎች ፈርሰዋልና አንዳንድ አፓርታማዎች እስካሁን ድረስ እየተቃጠሉ መሆናቸው ተገልጿል። ሆኖም በዚህ ጊዜ ጥቃቱን ማን ነው የፈጸመው የተባለው አካላዊ ዝርዝር በግልጽ ሁኔታ ላይ አልታወቀም። በተገኙ መረጃዎች መሰረት በተለያዩ የተፈጸሙ ጥቃቶች ቢያንስ 19 ሰዎች ሞተዋል፣ ብዙ ሰዎች ቆስለው ወደ ሆስፒታል ተወስደዋል። በሕንፃው ውስጥ ያሉ አንዳንድ አፓርታማዎች እስካሁን ድረስ እየተቃጠሉ እንዳሉ ተነግሯል። የአደጋ አገልግሎት ባለሙያዎች በቦታው ላይ ተገኝተው ከፈረሱ ክፍሎች ውስጥ ሰዎችን ለማዳንና ጉዳቱን ለመገምገም በመስራት ላይ ናቸው። በአካባቢው ያሉ ነዋሪዎች እጅግ በፍርሃትና በድንጋጤ ውስጥ እንዳሉ ሪፖርቶች ይጠቁማሉ። ብዙዎች ከዚህ በኋላ ደህንነት ያለ ቦታ የለም ብለው እየተናገሩ ነው። ይህ ጥቃት በአካባቢው ያለውን የጦርነት ውጥረት ከፍ እንዲል አድርጎታል። እንደ መንግስታዊ መረጃዎች በሊባኖስ ውስጥ እስካሁን ከ780 ሺህ በላይ ሰዎች ከመኖሪያቸው ተፈናቅለዋል ተብሏል። የሚቀጥለውን የዓለም አቀፍ ወቅታዊ ሁኔታና ምላሽ በቅርቡ እናካፍላለን። የቅርብ ጊዜ መረጃዎችን ለማግኘት ሰብስክራይብ ያድርጉ።